በህይወት ላይ ስንኖር አኗኗራችን ጥሩ ይሁን ወይ መጥፎ ብቻ የሆነ ተጽዕኖ ያሳድራል ያሳደርነው ተጽዕኖ ኸይር ከሆነ አላህ ቢወደው ከሆነ አጅር እናገኝበታለን ተጽዕኖ የፈጠርንበት ሰው ወይ ተጽዕኖ ያሳደርንበት ሰው በተስተካከለና በእኛ ሰበብ ወደ ጥሩ ነገር በመጣ ቁጥር እኛም ተጠቃሚዎች እንሆናለን በተቃራኒው ደግሞ እኛ ተጽዕኖ ፈጣሪነታችን ተጽዕኖ አሳዳሪነታችን ሸር ላይ ከሆነ ክፉ ነገር ላይ ወንጀል ላይ ከሆነ እነዚህ በእኛ ተጽዕኖ ወይ በእኛ ጫና መጥፎ መንገድ ላይ በተሰማሩ ሰዎች ቁጥር እኛም ላይ ወንጀል ይጻፍብናል ማለት ነው ስለዚህ ያንዳንዳችን የምን ተጽዕኖ ፈጣሪዎች ነን ብለን ራሳችንን ፈትሽ ይገባል ባል ምስቱ ላይ የሚፈጥረው ተጽዕኖ አለ ምስት ባሏ ላይ የምታሳድረው ተጽዕኖ አለ ወላጆች ልጆቻቸው ላይ ልጆች ወላጆቻቸው ላይ ጎረቤት ላይ አሰሪ ሰራተኛው ላይ ሰራተኛ አሰሪው ላይ ጓደኛሞች እርስ በርስ የሚፈጠር ተጽዕኖ አለ አስተማሪ ተማሪዎች ላይ ተማሪ አስተማሪዎቹ ላይ ስለዚህ እኛ ሰው ላይ ምናሳድረው ተጽዕኖ ኸይር ነው ወይስ ሸር ነው ብለን ልንፈትሸው ይገባል አለበለዚያ ዝም ብለን እንደገጠመን ወይም እንደሰማነው ወይም ሰው ሲያደርግ አየን ብለን ምናደርገው ነገር ነገ ቂያማ ቀን ከባድ መዘዝ ይዞብን ሊመጣ ስለሚችል የምናሳድረው ተጽዕኖ ኸይር እንጂ ጥሩ እንጂ ወደ ቀና መንገድ የሚጣራ እንጂ ወደ መጥፎና ወደ ጥመት መንገድ የሚጣራ እንዳይሆን ጥንቃቄ ልናደርግ እንደሚገባ የሚያስተምር ሐዲስ ነው የምንተገበር ሰው አላህ አድርገን مرحبا ቀጣዩ ሐዲስ 175ኛው ነው وعن أبي العباس سهل بن سعد الساعدي رضي الله عنه أبي العباس يا عباس أبات بمبال بيتاوقو يراساتو سم سهل بن سعد الساعدي يتبالو رضي الله عنه أن رسول الله صلى الله عليه وسلم يا الله سبحانه وتعالى ملك تنيا قال يوم خيبر يا خيبر زمت شعلت إنيه بلو آلو يلونال رسول صلى الله عليه وسلم خيبر الزمتو خيبر كزمتو بحالا يخيبر زمتا يتكناونو نبي صلى الله عليه وسلم هجرة بعد الرقو بسبعتنيو أمت هجرة كبابينو بزين زمتا إلت نبر دل أدرقو أبو هريرة انديهم حبشا ينبروا صحابوش ودا رسول صلى الله عليه وسلم ودا مدينة يهيدوت إن النبي صلى الله عليه وسلم خيبر زمتا لاي سالو ይህን መልእክት ይናገራሉ ምን ይላል መልእክቱ ለኡዕጥያን الرايه የጦር መሪነትን ምታሳየዋን ባንዲራ እሰጣለሁኝ غدن ነገ رجلا ለአንድ ሰው እሰጣለሁኝ يفتح الله على يديه يا ሰው الله سبحانه وتعالى በሱ ሰበብ ድልን ይሰጠናል ይከፍትልናል ብለዋሉ قتلوا سلزا سو باهري يحب الله ورسوله يا سو الله يودال يا الله رب ملكتنيا رسول يودال بلو مسكرولت ما شاء الله ويحبه الله ورسوله عجيب ياسبلو دغمو يهي نو الله يودوال يهن سو يا الله ملكتنيا يهن سو يودوتال على رسول صلى الله عليه وسلم ይሄ ትልቅ ሽልማት ነው ይሄ ትልቅ ደረጃ ማዕረግ ነው فبات الناس يدوكون ليلتهم ይህን ዜና ከሰሙ በኋላ ሰሃቦች ሰው ሁሉ ምሽቱን እያወሩ አደሩ ወሬ እየተነጋገሩ እየተጫወቱ አደሩ በምን ዙሪያ አዩሁም يعطاها ከኛ ውስጥ ማንኛችን ነው እችን ባንዲራ የሚሰጠው ይያሉ ሁሉም እየቋመጠ እየጓጓ አደሩ ለኔ በሆነ እያሉ ማለት ነው
ዑመር ኢብኑ الخطاب ጭምር ረዲየላሁ ዐንሁ እኔ ይላል አንድም ቀን መሪነትን ስልጣንን ተመኝቼ አላውቅም ግን የዛን ቀን የዚህ ዕለት ግን በጣም ተመኘው ይላል ምክንያቱም ምንድነው የተሰጠው ምስክርነት አንደኛ ድል እንደሚያደርግ በሱ ሰበብ አላህ ድል እንደሚወፍቀን ተነገረ ሁለተኛ እሱ አላህን እንደሚወድ የአላህንም መልእክተኛ እንደሚወድ ተመሰከረለት ሶስተኛ አላህም ይወደዋል የአላህም መልእክተኛ ይወዱታል ተብሎ ተነገረ ከዚህ የበለጠ ትልቅ ማረግ ምን አለ ከዚህ የበለጠ የሚያጓጓ ነገር ምን አለ ሱብሃንአላህ እና ጓጓው ይላል فلما أصبح الناس ሰዎች ልክ እንደነጋላቸው غدوا على رسول الله صلى الله عليه وسلم يا الله መልእክተኛ ጋር በጠዋቱ ሄዱ ሁሉ በጠዋቱ ወደ አላህ መልእክተኛ ዘንድ መጡ ሁሉም እያንዳንዳቸው يرجو أن يعطاها እችን ባንዲራ ለኔ በተሰጠኝ እያለ ሁሉም በጠዋቱ ረሱል ጋር ሄዱ فقال ብለው አሉ የአላህ መልእክተኛ ሰው ሁሉ ለማን ይሰጣል የማን ስም ይጠራል ማንዳ ተብሎ ይባላል ብለው እየተጠባበቁ ሳሉ የአላህ መልእክተኛ ግን እንዲህ አሉ አይነ علي بن ابي طالب رضي الله عنه يتال علي بن ابي طالب አሉ علي بن ابي طالب سبحان الله ስፍራው ላይ የለም ትናንትም የለም ዛሬም የለም በሌለበት የታለ علي بن ابي طالب ይባላል سبحان الله ወንድሞች አላህ ከቀደረ አንድ ነገር ይሁን እንደዚህ ነው فقيل ተባሉ የአላህ መልእክተኛ يا رسول الله يا الله መልእክተኛ ሆይ هو يشتكي عينيه አይኖቹን ሁለቱንም አይኖቹን አሞታል እና ህመምተኛ ነው ታሟል አሏቸው قال ብለው አሉ የአላህ መልእክተኛ فارسلوا اليه ላኩት ሰው ላኩበት ይምጣ ተባለ ሱብሃንአላህ ቢታመምም አላህ ከቀደረው አላህ ከወሰነው በሽተኛ ነህ ብሎ ነገር የለም ዑዝረኛ ነህ ብሎ ነገር የለም አላህ ከመረጠ መረጠ ነው خلاص ላኩበት ይምጣ ተባለ فأتي به ይዘው አመጡት فبصق رسول الله صلى الله عليه وسلم في عينيه يا الله መልእክተኛ በሁለት አይኖቹ ምራቃቸውን እትፋሉበት ودعا له دعاء ማደረጉለት አላህን ለመኑለት فبرئا علي አይኖቹ ዳኑ ወዲያው በቅጽበት حتى የአይኖቹ አዳዳን ይመስላል ከአለም يكن به وجع ከዚህ ቀደም ምንም ህመም አለበት በማያስብል መልኩ ነበር ታሞ ነበር እንዴ በማያስብል መልኩ ነው የዳኑታሉ فأعطاه الراية رسول صلى الله عليه وسلم باندرايتان أسركبت النام فقال بلو على علي رضي الله عنه علي باندرايتان كتركب وعلى الدهالة يا رسول الله يا الله ملك تنياهوي أقاتلهم حتى يكونوا مثلنا أهون طورنة لمرانو يمرينة ኃላፊነት ጥሎብኛል እነሱም ፋለማቸው ልክ እኛን እስኪመስሉ ድረስ ነው ልክ እንደኛ እስኪሆኑ ነው እንደምዋጋቸው ብሎ አላቸው فقال ብለው አሉ ረሱል ሰለላሁ ዐለይሂ ወሰለም انفذ على رسلك አሉት علي ሆይ انفذ على رسلك ስትሄድ አሉ ረጋበል ባንዴ ውርራ ታደርጋቸው ባንዲያት ዘብትባቸው حتى تنزل بساحتهم هنا ዙሪያቸውን መክበብ ነው ثم يدعوهم الى الاسلام በአካባቢያቸው ለቀረብ ካልክ በኋላ ወደ እስላም ጥሪ አድርግላቸው واخبرهم ንገራቸው بما يجب عليهم من حق الله تعالى فيه በንብረታቸው ላይ ግዴታ የሆነውን የአላህን ሐቅ አስረዳቸው فوالله بالله እምላለሁ አሉት ለዓሊ لأن يهدي الله بك الله سبحانه وتعالى ባንተ ሰበብ
ቢመራልህ አሉ በአንተ ሰበብ አላህ ቢያቃናልህ ረጁለን አንድን ሰው ወደ ቀናው መንገድ ቢያመጣልህ ኸይሩን ለከ ላንተ ይሻልሃል ሚን ሑሙሪ ነዓም ቀያይ ግመሎችን ኑረውህ ሰደቃ ሰጥተሃቸው ከምታገኘው አጅር ይልቅ አንድ ሰው በአንተ ሰበብ ወደ ቀናው መንገድ ቢመጣ ይበልጥልሃል አሉት። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ነው። ቀውሉሁ የዱኩነ ይላሉ ኢማሙ ነወዊ ረሒመሁላህ። የዱኩነ ብሎ ማለት በሐዲስ ውስጥ ያለ ቃል ነው። አይ የኹዱነ ይዋኙ ጀመር በወሬ ዙሪያ ወየተሐደሱነ ይነጋገሩ ጀመረ ማታውን ማት ነው ሰዎች። ወቀውሉሁ ዐላ ርስሊከ የሚለው ቃል ቢከስሪ ራኢ ራይቷን ከስር አድርጋችሁ አንብባችሁ ወቢፈትሒሃ በፈትሐም ማንበብ ይቻላል። ረስሊከ ብሎ ማንበብም ይቻላል። ሉገታኒ ሁለቱም ታዋቂ የሆኑ ቋንቋዎች ናቸው። ወልከስሩ አፍሳሕ በከስራ ማንበብ ግን የበለጠ ነው ይለናል። ወንድሞች እህቶች ኢንሻአላህ ከዚህ ሐዲስ ምን እንማራለን የሚለውን ከጥቂት ቆይታ በኋላ እናያለን። አትራቁ። ጀዛኩሙላህ ኸይረን። الله إني طالب طاعتك ورضاك وعلم اللي ذكره وهنا الخير ذكربه إلى حماك تفرج هموم القلب يا فارج الكربة. ጀዛኩሙላህ ኸይር። ወንድሞች እህቶች ዳግም ተመልሰናል። እያየን የነበረው 175ኛውን ሐዲስ ነበር። ከ175ኛው ሐዲስ ምን እንማራለን ወደሚለው ስንመጣ በሪያዱ ሳሊሒን ኪታባችን ውስጥ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ነገ ባንዲራን እሰጣለሁ ለአንድ ሰው አላህ ሱብሓነሁ ወተዓላ ለአላህን የሚወድ ለሆነ ሰው አሉ ረሱል ሰለላሁ ዐለይሂ ወሰለም። ሱብሓነላህ ያ ጀማዓተል ኸይር ዱንያ ላይ ስንኖር ሁላችንም አላህ እንዲወደን ነው የምንፈልገው። የአላህ መልእክተኛ እንዲወዱን ነው የምንፈልገው። እንግዲህ ሰው ልጅ በባህሪው መወደድን ይወዳል። መውደድን ግን ብዙም አይፈቅድም። ሁሉም እንዲወደን እንፈልጋለን። በእስላም ውደድና ነው እንጂ የምትወደደው ተወደህ አይደለም የምትወደው ነው። ለመወደድ ቀድመን መውደድ አለብን ነው። ረሱል ሰለላሁ ዐለይሂ ወሰለም ስለ ዓልይ ረዲየላሁ ዐንሁ ሲገልጹ ምን አሉ? አላህን ይወዳል አሉ። የአላህንን መልእክተኛ ይወዳል አሉ። ቀጠሉና ደግሞ አላህም ይወደዋል የአላህም መልእክተኛ ይወዱታል አሉ። ስለዚህ አላህ ስብሓነሁ ወተዓላ እንዲወደን እኛ አላህን ቀድመን ልንወድ ይገባል። ረሱልም ሰለላሁ ዐለይሂ ወሰለም እንዲወዱን እኛ ቀድመን እሳቸውን ልንወዳቸው ይገባል። አንድ ሰው አላህን ስብሓነሁ ወተዓላ እወዳለሁ ብሎ ሲል መስፈርቶች አሉት፣ መመዘኛዎች አሉት። እነዛ ምንድናቸው? አላህን ለመውደድህ ጉራ ንግግር አይደለም። በንግግር ደረጃ በወሬ ደረጃ ሁሉም ይናገረዋል፣ ተግባር ነው። ስለዚህ አላህን ለመውደድህ በቅድሚያ አስተሳሰብህን ፈትሸው እስኪ እንደው በሐሳብ ካንተ አስተሳሰብና ከአላህ አስተምሮ የቱን ታስቀድማለህ? አንተ መሰለኝ ብለህ የምትለው ነገር አለ። እንዲህ ቢሆን እንደዛ ባይሆን ይህ ጥሩ ነው፣ ይህ መጥፎ ነው፣ ይህ ደስ ይለኛል፣ ይህ ደስ አይለኝም የምትላቸው ነገራቶች አሉ። ከነዚህ አስተሳሰቦችህና አላህ ደግሞ ለዚሁ አስተሳሰብህ ይህ ትክክል አይደለም፣ ይህ ትክክል ነው፣ ይህ ጥሩ ነው፣ ይህ ጥሩ አይደለም፣ ይህ ይቻላል፣ ይህ አይቻልም ብሎ የሚለዋል። በሐሳብ ደረጃ የማን ይቀድማል? ይህን ፈትሽ። የአላህን የምታስቀድም ከሆነ አዎ አላህን ትወዳለህ። ከራስህ ወጣ ብለህ ደግሞ ሰዎች ጋር ሂድ። እከሌ ብለህ የምታከብረው ሰው ሳይንቲስት በለው፣ ምሁር በለው፣ ዓሊም በለው፣ ባለሀብት በለው፣ ነጋዴም በለው፣ ዘመድም ሊሆን ይችላል። እሱ የሚናገራቸው ንግግሮች አሉ። አላህ ደግሞ የተናገረው ንግግር አለ። ከሁለቱ የማን ይቅደም? ለማን ነው ቅድሚያ የምትሰጠው? ፈትሽ። ሐሳብ ላይ ፈትሽ። ለአላህ ነው ቅድሚያ የምትሰጠው የምትል ከሆነ አዎ አላህን የምትወድ
አንዱ ምልክት ነው ራስን ነፍስያ የምትወደው ነገር ለተግብር ወይስ አላህ ተው ያለኝን ላስቀድም ራስን ፈትሽ አላህ ከከለከለው ምንም ነፍስያ 5 አውቀት ሰላት ወንዶች መስጂድ እንድንሰግድ አዞናል ነፍስያችን ተኛ ስትለን ብንቀበላት ከሆነ ወይም ሰው ወይም የሆነ እከሌሚ ባረካል መስጂድ አትሂድ ሐጅ አትሂድ በገንዘብ ዘካት አትስጥ ሰደቃ አትስጥ የሚልን አካል ኑሮ የዛን አካል ሐሳብ ነው የምናስቀድመው ወይስ የአላህን የሚለው ነገር ተመረጠ ለዚህ ማዕረግ አላህን ይወዳል አላህም ይወደዋል የአላህን መልእክተኛ ይወዳል የአላህን መልእክተኛ ይወዱታል ተባለለት አለ ይሄ ነገር ሲነገር አልነበረም ሱብሃንአላህ ጀማዓት الخير ብዙ ጊዜ ሰበብ መገኘት አንድ ጥሩ ቦታ ላይ መገኘት ጥሩ ነው ግን አላህ አንተ ለጥሩ ነገር ካጨ በዛ ቦታ ባትገኝም አላህ ከቀደረልህ ቀደረልህ ነው ታገኘዋለህ የትም አመልጠህም የትም አይሄድብህም እኛ ውስጥን ጥሩ አድርግ እንጂ ውስጥን የአላህ ሰው አድርግ እንጂ መመረጥ ከአላህ ዘንድ ነው ምርጫ ቦታ ላይ መገኘት አለ መገኘት ከመመረጥ ወደ አላህ አያደርግህም አንተ ሰዎች በሚመረጡበት ቦታ ሰዎች በሚታጩበት ቦታ ሰዎች የሆነ ነገርን በሚታደሉበት ቦታ አለ መገኘት ከአላህ ዘንድ ለዛ ነገር አልታጨህማትን አያሲዝም ስንትና ስንት መልካም ጥሩ የአላህ ባሪያዎች አሉ
ስማቸው ያልተወሳላቸው ያልተነገረላቸው ለምን ነጋሪዎች ስለማያውቋቸው ተናጋሪዎች አያውቋቸው ግን አላህ ያውቃቸዋል ባሉበት አላህ መርጧቸዋል የቂያማ ቀን ዱንያ ላይ እከሌ ከከሌ ይበልጣል እከሌ ምርጥ ነው ተብሎ መነገሩ ያ ዱንያ ብቻ ሊሆን ይችላል ዋናው ነገር ግን የቂያማ ቀን ከሁሉ መላጭ ተብሎ ወይም ደረጃቸው ከፍ ተደርጎ መነገሩ ነውና በያለንበት ሁላችንም በገጠር በከተማ በትኛው የሥራ ዘርፍ ኑረን አላህ እንዲመርጠን አላህ እንዲወደን ውስጣችን እንዳስተካከል የአላህ ባሪያነታችን ቼክ እንዳደርግ እንጂ ለሰው መመሳሰል የለብንም ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሲናገሩ ባጠገባቸው የነበሩ ሰዎች ያ ሁሉ ጓጉቷል ለጓጓ ሁሉ አልታደለም ሁሉም አልተመረጠም ያልጓጓው በቦታው ያንነበረ ሰው ዳ ተብሎ መጣ በሽተኛ ነው የሚባለው እሱ ካልመጣ ተባለ ሱብሃንአላህ ስለዚህ ወንድሞች እህቶች በሽታም ቢሆን አካለ ስንኩልም ሆን ቢሆን የኢኮኖሚ እጥረትም ቢሆን ምንም ችግር ዱንያ ላይ ችግር የሚባሉ ነገሮች በእኛ ላይ እንቅፋት ሊሆኑ አይችሉም ከአላህ ዘንድ ከተመረጥን አላህ ከፍ ያደረገውን ማንም ዝቅ የሚያደርገው የለምና በያለንበት አላህ ከፍ እንዲያደርገን አላህ እንዲመርጠን ውስጣችን እንዳስተካከል በእኛና በአላህ መሃል ያለውን አላቃ እንዳሳምር እላለሁ ወንድሞች እህቶች ጀዛኩሙላህ ኸይረን ከዛ ረሱል ሰለላሁ ዐለይሂ ወሰለም ለዓሊ ኃላፊነቱን ከሰጡት በኋላ ሲሰማራ ጥያቄ ቀረበላቸው እኛን እስኪመስሉ ድረስ ልፋለማቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም አንተን ለምሰልማ ገና ብዙ ይቀራል አዕራቦች አመና ሲሉ አላህ ሰልመናል በሉ እንጂ አምነናልማ አትበሉ ገና ነው ቀስ በቀስ ኢማን እየጠነከረ በሄደው ነው ዛሬውኑ ሂደህባቸው ዛሬውኑ አንተን እስኪመስሉ ድረስ ታደርጋቸዋለህ አይባልም ባይሆን ምንድነው ደረጃ በደረጃ ነው መጀመሪያ ዳዕዋ አድርግላቸው ወዴት ወደ ተውሂድ ወደ ላ ኢላሃ ኢላላህ ወደ ሙሐመድ ረሱልላህ ጥሪ አድርግላቸው ያን ከተቀበሉ ደግሞ ስለ ሰላት ስለ ዘካ ንገራቸው እንደዚህ ቀስ በቀስ ያስተማርካቸው ሂድ እንጂ 100% ባንድ ካልተስተካከሉ በለማ ገተረል ትይዛቸው አይገባም ይያሉ የዳዕዋውን አደራረግ የትምህርት አሰጣጥ ዘዴ ወይም ቅድመ ተከተልን ያስተምራሉ ረሱል ሰለላሁ ዐለይሂ ወሰለም በሰማነው ብንተገብር ሰው አላህ አድርገን እኛንም አላህ Subhanahu Wa Ta'ala ምርጥ የአላህ ባሪያ አላህ ያድርገን አላህ ይውደደን የአላህ መልእክተኛ ይውደዱን እኛም አላህና የአላህን መልእክተኛ በሐቂቃ ምንወድ ሰው አላህ ያድርገን የዛሬ ደርሳችን በዚህ ያበቃል በቀጣይ እስክንገናኝ ድረስ ወቢላሂ ተውፊቅ ወሰለላሁ ወሰለም على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته